ዛሬ ደግሞ የምንነጋገረው ጠቅለል ያለ የዴሊቨሪ ሪኳየርመንት ሲስተም ነው። ዴሊቨሪ ሪኳየርመንት ሲስተም ምን ይመስላል፣ ምንን ማካተት አለበት በሚለው ነው። ስለዚህ ኢች ኤቭሪቲንግስ ኤክስፕሌን እናደርጋለን። ስለዚህ እያንዳንዱን ነገር ማየት የምትፈልጉ ማየት ይቻላል ማለት ነው። ሙሉ ቪዲዮውን ሪከርድ አድርጌ እለቅላችኋለሁ። በተጨማሪም ይህን የዴሊቨሪ ፉል የሆነ ሲስተም አለና እሱም በምትፈልጉት እና በምትመቻቸው መልኩ ሪኳየርመንቱን አዘጋጅተን ከሪኳየርመንት እስከ ሲስተም ዲቨሎፕመንት ድረስ ማዘጋጀት ይቻላል። ስለዚህ እስከ ሆስት ያለውን ነገር በዚያ መልኩ ነው። ስለዚህ እንደምታዩት ዴሊቨሪ ሲስተም ፉል ሪኳየርመንቱ እያንዳንዱ የፍሮንት ኤንድ ባክ ኤንድ አለው። ከዛ ደግሞ የፕሮጀክት ኦቨርቪው ምን ይመስላል ምንድነው? ያው ዴሊቨሪ ከሆነ ኮምፕሊትድ ኦንላይን ዴሊቨሪ ማኔጅመንት ሲስተም ይኖረዋል። ባክ ኤንድ ማኔጅመንት ለፍሮንት ያለው ሴኩሪቲ አለ፣ ኦርደር ፕሮሰሲንግ አለ። ይዛል ሲስተም ኦብጀክቲቭ ምንድነው? ኢምፕሩቭ ዘ ከስተመርስ ኦብጀክት ኤክስፒሪየንስ ኤንድ ኢኔብል ቱ ዩዝ ዘ ፕሮዳክት። ከዛ ፕሮቫይድ ሴኩሪቲ አውተንቲኬሽን አለው። ማኔጂንግ ዴሊቨሪ እና ሳፖርት ስካቢሊቲ ኤንድ ቢዝነስ አርኪቴክቸር አለው ማለት ነው። ከዛ ፍሮንቲንግ ሪኳየርመንቱ ምንን መያዝ አለበት የሚለው ነው። ሪስፖንስ ሆም ፔጅ ያለው ፕሮዳክቲቭ ሜኑ ሊስቲንግ ስላለው ሾፒንግ ክራፍት ኤንድ ፋንክሽናሊቲ ያለው ቼክአውት ፕሮሰሲንግ ይኖረዋል። ኦርደር ትራክ ኢንተርፌስ አለው። ዩዚንግ ዳሽቦርድ ኤንድ ኦርደር ሂስትሪ ይኖረዋል። ባኪንድ ሪኳየርመንቶቹ ደግሞ ያው ባኪንድ ላይ ፕሮዳክት ማኔጅመንት ነው ትልቁ ነገር። ያው ከዚያ ሜኑ ኤንድ ካታጎሪ ማኔጅመንት አለው። ዩዘር ማኔጅመንት አለው። ኦርደር ማኔጅመንት አለው። ዴሊቨሪ ማኔጅመንት የሚደረግበት ሪፖርቲንግ ኤንድ አናሊሲስ የሚሰራበት አለው ማለት ነው። ሲቀጥል ደግሞ ቀጣይ ፕሮዳክት ፖስት ወርክ ፍሎው እያንዳንዱ ይኖረዋል። ዳሽቦርድ ዲስፕላይድ የሚደረግ እና አፕሎድ ፕሮዳክት ዲቴይል፣ ሴቭድ ፕሮዳክት ኢንቱ ዳታቤዝ፣ ፍሮንት ዲስፕላይድ። እነዚህን እያንዳንዱ ይሄ የትልቅ ድርጅት እና የዴሊቨሪ ሲስተሞችን ሲጠቀም ምን ይመስላል የሚለውን እንደ ማጠቃለያ ለማስቀመጥ ያክል ነው እንጂ ግድ በዚህ ታይፕ ይሆናል ማለት አይደለም። ከዚህ አንድ ሲስተም ሲሰራ ሪኳየርመንት አለው። ያ ሪኳየርመንት ካምፓኒዎች በሚፈልጉት መሰረት ሪኳየርመንቱን ማዘጋጀት ይቻላል ማለት ነው። ይዘጋጅ የድርጅቶች የሚያስፈልጋቸውን ሪኳየርመንት ይጠየቃል፣ ይሰጣሉ። በዚያ መሰረት ይዘጋጅና ወደ ሲስተም አናሊሲስ ወደ ዲቨሎፕመንት ይሄዳል ማለት ነው። ናው ዳታቤዝ ስትራክቸር ዩዘር ቴብል አለው። ፕሮዳክት ቴብል፣ ኦርደር ቴብል፣ ፔመንት ቴብል፣ ካታጎሪ ቴብል እና ዴሊቨሪ ትራክ ቴብል ይኖረዋል ማለት ነው። ይህ በቀላሉ ኤፒአይ አርኪቴክቸር አለው። ከዛ እዚህ ጋር ጌት ኤንድ ፕሮዳክት ፖስት የኤፒአይ አርኪቴክቸሩ ጌት፣ ፖስት፣ ፑት፣ ዲሌት፣ ፖስት ሎግ እና ፖስት ኦርደር ምናምን። ይሄኛው እንደ እንትን ያስቀመጥ ነው ያው ዲቨሎፕ ሲደረግ ዲቨሎፐሩ ነው በደንብ የሚያውቀው። ዲቨሎፐር እንትን ያውቀዋል። አድሚን ዳሽቦርድ ፊውቸር ይኖሩታል። እነዚህ ሊስት የተደረጉ ዴሊቨሪ ባለቤት አሳይንድ ዴሊቨሪ ድራይቨር የሆነ ሪል ታይም ትራክ አለው። ወደ ላይ እያንዳንዱ በዚህ መሰረት ማዘጋጀት ይቻላል። ፔመንት ኢንቴግሬሽን ይኖረዋል። ይሄ ፔመንት ኢንቴግሬሽን ከላይሰንስ ጋር ይያያዛል፣ ግን ፔመንት ኢንቴግሬሽን ማድረግ ይቻላል። በምትፈልጉት በቴሌብር ሊሆን ይችላል፣ በንግድ ባንክ በምትፈልጉት የክፍያ ሲስተም ማዘጋጀት ይቻላል ማለት ነው። ከዚያ ሴኩሪቲ ሪኳየርመንቶች አሉ። ፓስወርድ፣ የኢንክሪፕትድ መሆን፣ ሪል ቤዝድ ኦብስካሰስ፣ ኤስኩኤል ኢንጀክሽን ፕሪቬት፣ ኤስኤስኤል ሴኩሪቲ፣ ኢንፑት ቫሊዴሽን፣ እነዚህ ነገሮች ይኖሩታል ማለት ነው። ያው አንድ ሲስተም ሲዘጋጅ ምንን መያዝ ባለበት በሚለው ነው የምናዘጋጀው እና በዚህ መልኩ ሪኳየርመንት እናዘጋጅ። ዩዘር ኢንተርፌስ አለው እና ይሄ ሞደርን ክሊን የሆነ አሁን ዘመናዊ አሁን ዌብሳይት ሲሰራ ሞባይል ፍሬንድ አሁን ድሮ ዌብሳይት ከሆነ
ምንድነው ለዲስክቶፕ ወይም ላፕቶፕ ላይ ነበር። አሁን ግን ኢዚሊ ሞባይል ዌብሳይት ሆኖ ሞባይል ፍሬንድ የሚሆኑ ሲስተሞችን መስራት እንደሚቻል ነው ይህንን ያሳያል ማለት ነው። ቴስት ሪኳየርመንት ይኖራል። ፍሮንት ኤንድ ባክ ኤንድ ኤፒአይ ቴስት፣ ሴኩሪቲ ቴስት፣ ፐርፎርማንስ ቴስቶች ይኖራሉ ማለት ነው። ሪኳየርመንቱ ያው ክላውድ ላይ ፖስት ይነዳል። እንደ አጠቃላይ ግን የኛውን የምናየው እንትን ነው ይህ እንደ አጠቃላይ ሰውየው ሆም ሰርቨር ሊሆን ይችላል፣ የግድ ክላውድ ላይ ሊሆን ይችላል። በዚያ መሰረት ግን እነዚህ ነገሮች ፕላትፎርም ፊልፉል ማድረግ እንደምንችል የሚያሳይ እንትን ነው። ሌላው ቴክኖሎጂ ስታክ አለው። ቴክኖሎጂ የምንጠቀማቸው የሚለውን ነው። በዚህ መልኩ እናዘጋጃለን ማለት ነው። ባክኤንድ ላይ ፒኤችፒ ኖድ ጄኤስ ባክኤንዱ ነው እና ጃቫስክሪፕትን ፍሮንትንዱ ላይ ጃቫስክሪፕትን ሪያክት እነዚህ ሲኤስኤስ እና ኤችቲኤምኤልን መጠቀም ይቻላል ማለት ነው። ኤኒዌይ በዚህ መሰረት እንትን ይባላል ማለት ነው። ሌላው ሲስተም ቤኔፊት ምንድን ነው? ኢዝሊ ፕሮዳክትን ፖስት ማድረግ፣ ሌላው ደግሞ ሴኪር ኦርደር ፕሮሰስ ማድረግ፣ ሪል ታይም ደሊቨሪ ትራክ ማድረግ፣ ስኬቢሊቲ አርኪቴክቸር ይኖረዋል፣ ኢምፕሩቭ ከስተመር ኤክስፒሪየንስ ይኖረዋል ማለት ነው። ኮንክሉዥኑ ግን እንደ አጠቃላይ ኮንክሉዥን ይህን ነው። ምንድነው የተፈለገው? ምንድነው ይሄ ሲዘጋጅ ጀስት በዚህ መልኩ ማዘጋጀት የምትፈልጉ ካምፓኒዎችን በምትፈልጉት መልኩ ማዘጋጀት እንደሚቻል ለማሳየት ያክል ነው። ግን ኦልሬዲ ሲስተም አለን። ለሚፈልግ ሰው ኦልሬዲ በሚፈልገው መልኩ አዘጋጅቶ ወርባር ሞላ ወደ ስራ መግባት የሚችልበትን አለን ማለት ነው። ያንን ለማስተዋወቅ ያክል ነው። ማሰራት ለምትፈልጉ ኮንታክት አድርጉን። ማሰራት ለማትፈልጉ ደግሞ ለሚፈልግ ሰው ሸር አድርጉልኝ። አመሰግናለሁ።